የትግራይ ህዝብ ደመኛ ጠላቶች እድሜ ለማሳጠር ተጨማሪ ብቃት ወታደራዊ ሙያና አስተሳሰብ እንዲያዳብሩ ያለመውን ስልጠና ሲወስዱ የቆዩት አንደኛ ዙር የትግራይ ሰራዊት አመራር አሰልጣኞች ምረቃ ተካሄደ። ተመራቂዎቹ ሰራዊትን በመገንባት የድርሻቸው እንደሚወጡም ገልጸዋል። በብቃት ተጸላዩ ከሕምሽሽ ጠላትን ለመደምሰስ የሚያስችል ብቁ የሆነ ወታደራዊ ስልጠና ወስደናል። ሁሉ በወታደራዊና በጥበብ ከነባር አመራሮች ወታደራዊ ጥበብ ተምረን ችሎታችንን በማዳበር አንድ ጥይት ለአንድ ጠላት በሚል መርህ ግቡን የሚመታ ወታደር እንዲወጣኝ ለተጨማሪ አቅም ግንባታ ገብቻለሁ። ዕድሜ ጠላትና እንመህጥ የጠላትን እድሜ ለማሳጠር የተሰጠን የጊዜ ገደብ አለ። የአካል ብቃት ወታደራዊ ስልጠና ለመስጠት የወጣ የተለያዩ የጊዜ ገደቦች አሉ። በዛ ነው የምንጓዘው። ለሁሉም አንድ አይነት ስልጠና ሰጥተን በብቃት እንድንወጣ ጥረታችን ነው። ተመራቂዎቹ የትግራይ ሰራዊት ባለው ቁመናና ብቃት ፋሽስታዊያንና ወራሪ ኃይሎችን በመደምሰስ ትግሉን በድል እንደሚወጣውም ገልጸዋል። ትግራይ ዕሉም እዩ። ትግራይ ቀድሞም ብቁ ነው። ከአባቶቹ የወረሰው ጀግንነት አለ። መከራ፣ ጥሜት፣ ቁሪ፣ ችግር፣ ረሃብ፣ ብርድና ፀሐይ ሳትል ለእውነት መቆም ያስፈልጋል። ምክንያቱም እውነት ሁሌም አሸናፊ ስለሆነች። ለዚህም ነው ትግራዋይ ሁሌም ለእውነት ቆመው ሁሌም ደግሞ የሚያሸንፈው። ለሰራዊቱ አቅም በመሆን የፋሽስቱ ስርዓት ለመገርሰስ ሁሉም ወጣት ወደ ወታደራዊ ማሰልጠኛ ተቋሞችን በማምራት የድርሻውን ሊወጣ እንደሚገባም ተመራቂዎቹ ጥሪ አቅርበዋል። ናይ ጀጋኖ አባታቱ እንደ ጀግኖች አባቶቹ ዳግም ታሪክ ለመስራት የትግራይን ጥሪ ተቀብሎ ወደ ስልጠናው እንዲገባ ላለሁ ያው እንደህር ጠላትና ሐጭር ጊዜ እንድንሰም ተኸና ጠላቶቻችንን በአጭር ጊዜ ለመደምሰስ አሻራችን ልናስቀምጥ ይገባል የሚል መልእክት ማስተላለፍ እፈልጋለሁ። ሁሉ መናሰይ ላው ተዓሊም ኮፍር ነው። ሁሉም ወጣት ወደ ስልጠና መግባት አለበት። ይህ የአንድ ወይም የሁለት ሰው ኃላፊነት ሳይሆን የመላው ትግራዋይ ግዴታ ነው። ተመራቂዎቹ በቆይታቸው ባካበቱት ወታደራዊ ሙያና አስተሳሰብ ብቁ ሰራዊት ለመገንባት ከፍተኛ ኃላፊነት እንዳለባቸው ደግሞ በምረቃ ስነ ስርዓቱ የተገኙት ወታደራዊ ማሰልጠኛ ማዕከላት አመራሮች ገልጸዋል። ናይ ሓደ ስልጠና ውጤታውነት ዝዕቀን የአንድ ስልጠና ውጤታማነት የሚለካው በእናንተው ተግባራዊ እንቅስቃሴ በመሆኑ ይህ በቀቢጸ ተስፋ ላይ የሚገኘው ደመኛ ጠላታችንን ግብአተ መሬት ለመፈጸም ከእናንተ የሚጠበቀው ሁሉም በማድረግ ድሎችን የሚያስመዘግብ ብቁ ሰራዊት እንደምትገነቡ እንተማመንባችኋለን። አመራር ሐዝነወር ቅድመ ሕዝቡን ሐዳሽ ሲሆን ከዚህ በፊት አመራር የነበሩትና አዲሱን አሰባስበን ለማሰልጠን እዚህ ስናስገባችሁ ያገኛችሁትን ስልጠና በብቃት ወስዳችሁ ተግባራዊ እንደምታደርጉት በመተማመን ነው። ትግራይን ለወረሩ ኃይሎች መደምሰስ የሚችል ብቁ ኃይል መገንባት ስላለብን ነው። እስካሁን የተሰሩ ስራዎች ስኬታማ ናቸው። ይህም ተጠናክሮ መቀጠል አለበት።